ሰላም እንዴት ናችሁ? ይህ ላይፍ ኦፍ አቪዬሽን ባይ አቤል ነው። በዛሬው ቪዲዮ አንድ አውሮፕላን በኤር ሳይድ ላይ ላንዲንግ ወይም ቴክ ኦፍ በሚያደርግ ጊዜ የሚያገኘውን ፉል ግራውንድ ኦፕሬሽን አብረን የምናይ ይሆናል። በሲሙሌተር የተደገፈ ነው ማሳያችሁ። ዞ በደንብ ለማስታወስ በደንብ ለመረዳት ይጠቅማችኋል ብዬ አስባለሁ። እርግጠኝነት ይህን ቪዲዮ አይታችሁ ከጨረሳችሁ በኋላ አውሮፕላን የሚያደርገውን የግራውንድ ኦፕሬሽን ሙሉ ወርክ ፍሎ ትረዳላችሁ ብዬ አስባለሁ። ወደ ቪዲዮ ምናልባት አዲስ እየተቀጠራችሁ ያላችሁ ሰራተኞች ልትሆኑ ትችላላችሁ፣ ወይም ደግሞ አቪዬሽን በመማር ላይ ያላችሁ ወይ ደግሞ አቪዬሽን ዝንባሌ ያላችሁ ልትኖሩ ትችላላችሁ። ይህን ቪዲዮ በሚገባ ካያችሁ ትምህርቱን ታመሰግኑኛላችሁ። ምናልባት ትምህርት ቤት ረጅም ጊዜ ፈጅታችሁ ብትማሩ እንኳን ይህንን ኤክስፒሪየንስ ወይም ይህን እውቀት ለማግኘት ትንሽ ከባድ ነው የሚሆነው፣ ምክንያቱም የምትማሩትና ኢን ሪል ታይም ያለው ኦፕሬሽን ስለሚለያይ ማለት ነው። ይሄ ግን እዛው ስራው ቦታ ላይ እንዴት እንደሚከናወን በግልጽ የምታዩበት ነው። ሶ ይሄን ይመስላል እንግዲህ ኤርሳይዳችን ይሄ ሃንገራችን ነው። ቀጥታ ወደ ኦፕሬሽኑ ስራ እንግባ። ኦኬ እዚህ ጋር የምታዩት ፓርኪንግ ኤሪያው ነው። ይሄ አስፓልት የሚመስለው ማለት ነው። እዚህ ጋር የምታዩቸው ደግሞ ግራውንድ ሰፖርት ኢኩዊፕመንት ናቸው። ፍላይቱ ሲመጣ ልንገለገልባቸው የምንችላቸው ቬሂክሎች እና ሳፖርቲንግ ኢኩዊፕመንቶች እዚህ ጋር ይቀመጣሉ ማለት ነው። ለኦፕሬሽኑ ስራ የሚረዱ ማንኛውንም አይነት ቁሳቁሶች እንደዚህ በአግባቡ ስታንድ ባይ አድርገው ያስቀምጣሉ። ይሄ የኤርፖርቱ ሌአውት ነው። ይሄ ያው ስሞል ኤርፖርት እንደሆነ ያስታውቃል። የተለያየ ሀገር የተለያየ አይነት ሌአውት ይኖራቸዋል። ሀቦች ከሆኑ ትልቅ ከሆኑ ብዙ ጊዜ በጣም ትልቅ ነው የሚሆነው። እዚህ ጋር የምታዩቸው ስታንዶች ናቸው። ፓርኪንግ ቦታ ነው ላልኳችሁ። ፓርኪንጉ ላይ ስታንዶች አሉት። ማለትም አንድ የሚመጣ አውሮፕላን አሳይን የሚደረግለት ቦታ ማለት ነው፣ ግራውንድ ሃንድሊንጉን እንዲያደርግ። ሶ ለምሳሌ እዚህ ጋር አንዱን መረጥ ነው። ከመረጥ ነው በኋላ እንግዲህ ኤርክራፍታችን ይመጣል ማለት ነው። አሳይን የተደረገው የግራውንድ ሃንድሊንግ ስታፍ አስቀድሞ አውሮፕላኑ አፕሮች እያደረገ እንደሆነ ሲያቅ ፍላይት ራዳር ላይ ማየት ይችላል። ከኤር ትራፊክ ኮንትሮለሮች ጋር በመሆን ስታንድ ያዘጋጅለታል። ከዛ ፍላይቱ እንደምታዩት ይመጣል ማለት ነው። እዚህ ጋር ኤሮድሮሙ ጋር አፕሮች አድርጎ ላንድ አድርጓል። ራንዌይ ላይ ነው የሚገኘው ኤርክራፍታችን። ሶ ከራንዌይ በኋላ ላይን አፕ አድርጎ ወደ ፓርኪንግ ኤሪያው ነው የሚመጣው ማለት ነው። በዚህ ሰዓት እንግዲህ የተለያዩ ኤርፖርቶች የተለያየ አይነት ሜካኒዝም ይጠቀማሉ። አንዳንድ ቦታ ፎሎ ሚ የምትል ሳይን ያላት መኪና ርቀቷን ጠብቃ አውሮፕላኑን ጋይድ ታደርገዋለች ወደ ስታንዱ እንዲሄድ። ኤር ትራፊክ ኮንትሮለሮችም ከፓይለቶቹ ጋር ኮሚኒኬት እየተደራረጉ እንግዲህ ወደ ስታንዱ ይመሯቸዋል ማለት ነው። ኦልሬዲ ራንዌው ላይ በቂ የሆኑ ምልክቶች ስላሉ፣ ሳይኔጆች ስላሉ ኢዚሊ ፓይለቶቹ አንደርስታንድ እያደረጉ ኮማንድ እየተቀበሉ ከኤር ትራፊክ ኮንትሮለር ወደ ስታንዱ ይሄዳሉ። በዚህ ሰዓት ምናልባት አሁን የምታዩት አንድ ኤርክራፍት ብቻ ስለሆነ ነው እንጂ ትልልቅ ቦታዎች ላይ ወይም ኦፕሬሽን ቦታ ላይ በተመሳሳይ ሰዓት በጣም ብዙ አውሮፕላኖች ኦፕሬት ያደርጋሉ። ሶ አውሮፕላኖች ርቀታቸውን ጠብቀው የኤርክራፍት ኮሊዥን ግራውንድ ላይ ሀፕን እንዳያደርግ ርቀታቸውን እና ዲስታንሳቸውን ጠብቀው ነው የሚጓዙት ማለት ነው። ሶ በዛ መሰረት እንግዲህ በጥንቃቄ ላይን አፕ ያደረገው ኤርክራፍታችን ወደ ስታንዱ ይመጣል ማለት ነው። ምናልባት እንደምትመለከቱት ዙም አድርጌ በደንብ ላሳያችሁ ሞክራለሁ። ቀይ ማብራት ብልጭ ብልጭ የሚለው ቢከን ላይት ይባላል። ያው ኢንጂኑ ኦን እንደሆነ የሚያመላክት ነው ለጥንቃቄ ማለት ነው። ሶ ኤርክራፍቱ ጭንቅላት ላይ ቀይ ብልጭ ብልጭ የሚል ነገር ካያችሁ እሱን የሚያመላክት እንደሆነ እንድትረዱ ነው። ኤርክራፍቱ ኦልሬዲ እየደረሰ ነው ማለት ነው። ቀደም ያልኳችሁ ስታንድ ባይ የሆኑት የግራውንድ ሰፖርት ኢኩዊፕመንቶች በዚህ ሰዓት ላይ ያው እንግዲህ ስታንዱን አድቫይስ ተደርገው ለአንድ አውሮፕላን የሚያስፈልጉት እንዳለ ዝግጁ ሆነው ይጠብቃሉ ማለት ነው። አውሮፕላኑ ስታንዱ ጋር ሲደርስ ተርን አራውንድ የሚባል ነገር አለ። ማለት አንድ አውሮፕላን ካረፈ በኋላ ተመልሶ እስኪወጣ የሚፈቀድለት የሰዓት ገደብ አለ። ስለዚህ ኤርሳይዱ ላይ አሳይን የተደረገው ሱፐርቫይዘር ወይም ደግሞ ራምፕ ኤጀንት ኃላፊነት አለበት ማለት ነው። አውሮፕላኑ ላይ የተጫኑትን ነገሮች በሙሉ አራግፎ፣ መንገደኛ ሻንጣ አውሮፕላኑን አጸድቶ፣ ነዳጅ አስሞልቶ የሚያስፈልጉት ነገሮች በሙሉ አድርጎ በተፈቀደለት ሰዓት መልሶ ጭኖ ሰውንም ሻንጣውን ጭኖ ፍላይቱን እንዲወጣ ማድረግ አለበት። ምናልባት እዚህ ጋር ካያችሁት ማርሻለር የሚባል አለ። ማርሻለር የሚባለው እንግዲህ አውሮፕላኑ በስነ ስርዓት ስታንዱ ጋር መጥቶ ለኤርክራፍቱ በተዘጋጀው ምልክት ላይ በስነ ስርዓት እንዲቆም ያደርገዋል ማለት ነው። እንደምታዩት እንግዲህ እንደዚህ አይነት ሁለት የሚበሩ ስቲኮችን ከያዘ በኋላ ከዛ ኤርክራፍቱ ፓይለቶቹ ብሬክ ይይዛሉ፣ ኢንጂን ይጠፋል። ግራውንድ ስታፎች ቾክስ እና ኮንሶችን ይዘው በመምጣት በኤርክራፍቱ ዊንግ ስር ወይም ደግሞ ኢንጂን አካባቢ ሰውም ሆነ ተሽከርካሪ እንዳያልፍ እነዚህን ምልክቶች ያስቀምጣሉ ማለት ነው። ለሴፍቲ ሲባል ነው እንደዚህ የሚደረገው።
እንደምታዩት ከፊትም ከኋላም ካደረጉ በኋላ የኦፕሬሽኑን ስራ እንጀምራለን ማለት ነው። ስታፎች ይመጣሉ። ግራውንድ ሃንድሊንግ ይጀምራል። እዚህ ጋር የምታዩት ጂፒዩ ይባላል። ግራውንድ ፓወር ዩኒት ማለት ነው። አውሮፕላኑ የሚያስፈልገውን ፓወር ዩኒት ግራውንድ ላይ የሚያቀርብ ማለት ነው። ባስ መጣ። እንደምትመለከቱት ግራውንድ ሳፖርት ቬሂክል ነው። መንገደኞቹ ይወርዳሉ። አት ሴም ታይም እዛ ጋር ደግሞ እንደምታዩት ከካርጎ ኮምፓርትመንቱ የመንገደኞቹ ሻንጣ ይራገፋል ማለት ነው። ለምን? ታይም ሴንሲቲቭ ኦፕሬሽን ስለሆነ ነገሮችን ፕሮፐርሊ በፍጥነት ሴፍቲያቸውን በጠበቀ መልኩ ማከናወን ስላለብን ነው። ሻንጣቸው እየተራገፈ ነው። መንገደኞቹም እየወረዱ ነው በዚህ ሰዓት ላይ። ይሄን ኦፕሬሽን ከጨረሰም በኋላ የሚጠበቁብን ደግሞ ተጨማሪ ነገሮች አሉ። ነዳጅ መሙላት አለ። አውሮፕላኑ መጸዳት አለበት። ካውንተር ላይ ደግሞ ቼኪን እያደረጉ ያሉ መንገደኞች አሉ። በዚህ አውሮፕላን ደግሞ ተመልሰው የሚወጡ ማለት ነው። እነዚህ እየገቡ ነው ወደ ሀገሩ። ከሀገር ደግሞ የሚወጡትን ደግሞ ይዞ መሄድ ስላለበት ቼኪን የተደረጉ ሻንጣዎች ደግሞ በሌሎች ስታፎች እዚህ ጋር በምታዩት አሁን ሻንጣው እየወረደ የሚገባበት ኮንቴነር ይባላል። በኮንቴነር ደግሞ ሌላ ሻንጣ ይመጣል። አዲስ ሻንጣ ማለት ነው። እየተጎተተ ከኮንቴነሮቹ ፊት ለፊት ትንሽ የመኪና ልጅ ታግ ትባላለች። መሀል ላይ የሚያግዛቸው ሻንጣውን የሚያንሸራትተው ባጌጅ ሎደር ነው። ቬሂክል ነው። አት ሴም ታይም ደግሞ ሳፖርት ኢኩፕመንት ነው ማለት ነው። በምታዩት መንገድ የግራውንድ ኦፕሬሽኑ ይካሄዳል ማለት ነው። እንደምታዩት እንግዲህ ሰራተኞች እዚህ ጋር ሻንጣውን እየጫኑ ነው የሚገኙት። በዚህ በኩል መንገደኞች እየወረዱ ነው። እዚህ ጋር ራምፕ ኤጀንቱ አለ። እንግዲህ ኮኦርዲኔት ያደርጋል፣ ይቆጣጠራል፣ ሴፍቲ ብሪቾች እንዳይኖሩ ኦፕሬሽኑ በስነስርዓት የተከናወነ እንደሆነ ኮንትሮል ያደርጋል፣ ታይሙን ይይዛል። አሁን ጽዳት በሚገባ ሰዓት ታዩታላችሁ። የሚፈቀድላችሁ ሰዓት አለ። መንገደኛ በዚህ ያህል ደቂቃ ተብሎ ኤስቲሜትድ የሆነ ታይም አለ። እሱን ሁሉ ይደረጋል ማለት ነው። አሁን ኦልሬዲ ሻንጣ መጣ። እንደምታዩት ያኛው ሻንጣ ተራግፏል። መንገደኞቹ ወርደው አልቀዋል። ያኛው ሻንጣ ከተራገፈ በኋላ ሌላኛው ሻንጣ ደግሞ እየተጫነ ነው በምትኩ። እንደምታዩት መንገደኞቹ ኦልሬዲ ሂደዋል። አሁን የፊውል ትራክ መጣ። እዚህ ጋር በዚህ በኩል ፊውሉ በዊንጉ ስር ነው የሚሞላው። እዚህ ጋር እንደምታዩት የፊውል እየሞሉ ነው። እዚህ ጋር ደግሞ ጽዳቶች እየመጡ ነው። በሚኒባስ የመጡት ጽዳቶች ናቸው እነዛ ሻንጣውን ሲጭኑ። እዚህ ጋር ደግሞ ቶሎ ብለው ይገቡና አውሮፕላኑን ያጸዱታል፣ ምግብ ያስገባሉ። ታይም ሴቪንግ ነው ማለት ነው። በአንድ ጊዜ ብዙ አይነት ነገሮችን ያደርጋሉ። የተፈቀደላቸው ታይም ሊሚት አለ እንደ ኤርክራፍቱ። ራምፕ ኤጀንቱ እንግዲህ እሱን ነው የሚቆጣጠረው። ምን ያህል ሰዓት ፈጅቶባቸዋል፣ ኦፕሬሽኔን ስሙዝ አድርገውታል ወይስ እነሱ ናቸው ዲሌ እንዲገባብኝ የሚያደርጉት ና የሚለው ኤቭሪቲንግ ማኔጅ ይደረጋል። እዚህ ጋር እንደምታዩት እንግዲህ ኤርክራፍቱ ትልቅ ሲሆን በጣም ብዙ ኢኩፕመንቶች ይኖራሉ። እዚህ ጋር እንግዲህ ለዚች ኤርክራፍት ይሄን ያህል ነው ማለት ነው። ኮንሰፕቱ ለመረዳት ይቀላቸዋል። በምታዩት መንገድ እንግዲህ ሻንጣዎቹም ይጫናሉ፣ ጽዳቶቹም ውስጥ እየሰሩ ይቀጥላሉ ማለት ነው። ምናልባት እዚህ ሲሙሌተሩ ላይ እንደምትመለከቱት ሰዓት የሚቆጥረው ያው የተፈቀደላቸው ሰዓት ስላለና አንዳንድ ነገሮች አብረው መሄድ አይችሉም። ለምሳሌ ነዳጅ እየተሞላ ሰው መጫን አይቻልም ምናምን። ለዛ ነው አንዳንድ ስቴፖችን መጠበቅ ያለብን። ምናልባት እንደዛ ሲደረግ አይታችሁ ከሆነ ሞስት ፕሮባብሊ የእሳት አደጋ መኪና ይኖራል ማለት ነው። የእሳት አደጋ መኪና ባለበት አንዳንዴ በጣም ብዙ ነገር ያስረፈደው ነገር ካለ አውሮፕላኑን እንደዛ ለማድረግ ከወሰኑ የእሳት አደጋ መኪና ይዘው ይመጣሉ። ኤኒዌይስ ጨርሰናል። አውሮፕላኑ አሁን ጽዳቶቹ እስከሚወጡ ነው የምንጠብቀው መንገደኛ ለማስመጣት። ራምፕ ኤጀንቱ እየጠበቀ ነው ጽዳቶቹ እስከሚወጡ። ጽዳቶቹ ሲወጡ ታያቸዋላችሁ። ሲሙሌተሩ በጣም ቆንጆ ነው። እያንዳንዱ ነገር በስነ ስርዓት ነው ያስቀመጠው። የተፈቀደላቸው ሰዓት እያለቀ ነው። እዚጋ እንደምታዩት በቅርቡ ጽዳቶቹ ይወጡ ነው፣ ወደ መኪናቸው ይገባሉ። ይኸው ጽዳቶቹ ወጡ፣ ወደ መኪናቸው ገቡ። ከዛ ከኤርክራፍቱ አካባቢ ይጠፋሉ ማለት ነው። ደውሎ መንገደኞችን ላኩልኝ ይላል። መንገደኞችን ያስመጣል። ምናልባት ሩቅ ከሆነ ጽዳቶቹ ማለቅ ሰዓታቸው ከማለቁ 5-10 ደቂቃ በፊት መንገደኞቹን ያስመጣል። መንገደኞቹ ብዙ ባስ ውስጥ እንዳይቆሙ ማለት ነው፣ ሳያልቅ መጓዝ ስለማይችሉ። እዚህ ጋር እያያችሁ ከሆነ መንገደኞቹ እየገቡ አንድ ፓይለት እየዞረ ነው አውሮፕላኑን ተርን ራውንድ እያደረገ ነው። ኤርክራፍት ቦዲውን ኢንስፔክሽን ይሰራል። መንገደኞቹ ሲጫን ፍላይት ኢንጂነር ያላቸው ትልልቅ ፍላይቶች ላይ ፍላይት ኢንጂነሮች ይኖራሉ። እነሱ ካሉ እነሱ ናቸው የሚያደርጉት፣ አለበለዚያ የአብራሪ ክሩዎች ናቸው እንደዛ የሚያደርጉት ማለት ነው። ተርን ራውንዱን ይሰራል። ከዛ ወደ ኮክፒቱ ተመልሶ ገብቶ እንግዲህ ማድረግ ያለበትን ነገር በሙሉ ቼክ ያደርጋል ማለት ነው። እስከዛ መንገደኛ ይጭናል ራምፕ ኤጀንቱ። እዚህ ጋር እንደምታዩት መንገደኞቹን በስነ ስርዓት ያስገባል። አንዳንድ ሀገራቶች ላይ የኤርፖርት ሴኩሪቲዎች ይቆማሉ።
ኤር ሳይድ ላይ ሰዎች በስነ ስርዓት መግባታቸውን ከሴፍቲ አንጻር ነው። አንደኛ ለአውሮፕላን አደጋ እንዳይጋለጡ አካባቢውን ጥለው ከሸሹ ማለት ነው። ሁለተኛ ደግሞ ሌላ አውሮፕላን ላይ ተሳፍረው ወደ ተፈቀደ ሀገር እንዳይሄዱ ኤርፖርቱንም ስለሚያስጠይቅ እና በጣም ትልቅ የሴፍቲ ኢሹም ስለሆነ እንደዚህ አይነት ነገሮችን የሚቆጣጠራሉ ማለት ነው ከራምፕ ኤጀንቱ ጋር በመሆን እና የሚጫኑ ሻንጣዎች፣ ኮንቴነሮችም በኤርፖርት ሴኩሪቲ ስታፎች ቼክ ይደረጋሉ፣ ኢንስፔክሽን ይሰራል። እንደ ሀገሩ ይወሰናል። ተጨማሪ ነገሮች አሉ፣ ግን ጀነራሊ ኮንሰፕቱን እንድትረዱት ነው። ይህን ይመስላል። መንገደኞች እንደዚህ ነው የሚሳፈሩት። አውሮፕላኖች እንደ ካፓሲቲያቸው እንግዲህ የሚፈጁት ታይም ይኖራል ወደ አውሮፕላኑ መንገደኛ ገብቶ እስከሚያልቅ ድረስ። መንገደኞችን እንደዚህ ነው የምናሳፍረው ማለት ነው። ግራውንድ ሃንድሊንግ ኤጀንት ከሆነን ኤርሳይድ ላይ የምንሰራ ስታፎች ከሆነን ይህን ይመስላል የኦፕሬሽኑ ሂደት። ከዛ መንገደኞች ገብተው ካለቁ በኋላ ባሱ ይሄዳል። ባሱ ከሄደ በኋላ በር ይዘጋል፣ ይናበባሉ። የተጫኑት መንገደኞች ማኒፌስት የሚባል ወረቀት አለ። ሻንጣው፣ መንገደኛው ብዛት፣ ስንት ወንድ፣ ስንት ሴት፣ ስንት ኢንፋንት፣ በጣም ዲቴይልድ የሆነ መረጃ ይቀያየራሉ። በዚህ ሰዓት ግራውንድ ስታፎች መጥተው ቀደም ያስቀመጧቸው እነዚህ ታኮዎች እና እንትኖችን ያነሳሉ። እዚህ ጋር የምታዩት መኪና አውሮፕላኑ ጋር መጥቶ የሚቆመው ፑሽ ባክ ትራክ ይባላል። ኤርሊ መጥቶ እንግዲህ ስታንድ ባይ ይሆናል ማለት ነው፣ ይዘጋጃል አውሮፕላኑን ለመግፋት። ይሄ ኦልድ ስታይል በጣም ዘመናዊ ፑሽ ባኮች አሉ። ይሄ ኦልድ የሚባለው ነው። አሁን ላይ ቶባር ይጠቀማል። ማለት ላይ ያለው ብረት ቶባር ይባላል። በሱ ብረት አማካኝነት ነው ከአውሮፕላኑ ኖዝ ጊር ጋር የሚገናኘው። ሲፈቀድለት እንግዲህ አውሮፕላኑን ፑሽ ያደርገዋል ማለት ነው። አውሮፕላኑን እንደምታዩት ፑሽ ያደርገዋል። ለዛ ነው ፑሽ ባክ ትራክ የሚባለው። የሰለጠኑ ሰዎች ናቸው ይህንን አገልግሎት የሚሰጡት እዚህ ኤርሳይድ ላይ። ከዛ ላይን አፕ ካደረገው በኋላ አውሮፕላኑን ፑሽ ባኩ ይሄዳል። ከዛ በኋላ የኢንጂን ፓወሩ ይጨምራል ማለት ነው። እንደምታዩት የኢንጂን ፓወሩ እየጨመረ ወደ ራንዌይ ይሄዳል ማለት ነው። ከኤር ትራፊክ ኮንትሮለሮች ጋር ኮንታክት ያደርጋል። እዚህ ጋር የምታዩት ቀይ መብራት በርቷል። ክሊራንስ ሳይሰጠው ማለፍ አይችልም። ጋይድ ያደርጉታል ኤር ትራፊክ ኮንትሮለሮች። ላይን አፕ ያደርጋል ማለት ነው ፈቃድ ሲሰጠው። በምትመለከቱት መልኩ እንግዲህ ላይን አፕ እያደረገ ነው። ቅድም እንዳልኳችሁ ነው፣ አንድ አውሮፕላን ብቻ ስለማይሆን ማለት ነው። ሌሎች አውሮፕላኖችም ስለሚኖሩ ርቀታቸውን መጠበቅ መቻል አለባቸው፣ ግጭት እንዳይፈጠር። ከብዙ እንትኖች አኳያ እንደዚህ አይነት ሜጀርመንቶች ይወሰዳሉ። ከዛ ቴክ ኦፍ ያደርጋል ማለት ነው። ክሊራንስ ሲሰጠው ክሊር ፎር ቴክ ኦፍ ሲባል አውሮፕላኑ እንግዲህ ሙሉ ኢንጂን ፓወሩን በመጠቀም ይንደረደራል ራንዌው ላይ። ይህን ይመስላል። ኢን ሪል ታይምም በኤርፖርት ኤርሳይድ ውስጥ ስራ የመስራት እድል ብታገኙ ከዚህ የተለየ ነገር አይኖርም። ኤርሳይዱ ላይ እየተንደረደረ ነው እንደምታዩት። ኤርክራፍታችን ክላይምብ እያደረገ ነው። ኦልሬዲ ቴክ ኦፍ አድርጓል። ይህን ይመስላል እንግዲህ ከታወር የሚኖረው ቪው እንደዚህ ነው። አውሮፕላን ቴክ ኦፍ ሲያደርግ አሁን ክላይምቢንግ ላይ ነው። የሚፈልገውን የአልቲቲዩድ እንትን ሪች አውት እስከሚያደርግ ድረስ ክላይምብ ያደርጋል። እንግዲህ የግራውንድ ሃንድሊንግ ኦፕሬሽን ላንድ ሲያደርግም ቴክ ኦፍ ሲያደርግም እንግዲህ በዚህ መሰረት ነው ማለት ነው። አይ ቲንክ ብዙ ነገር የተማራችሁ ይመስለኛል። እየተከታተላችሁ የምትገኙት ላይፍ ኦፍ አቪዬሽን በአቤልን ነው። ልጆቹ የአቪዬሽን ዝንባሌ ካላቸው የአቪዬሽን ፋውንዴሽናል ኖሌጅ የሚያገኙበትን የአቪዬሽን ቱቶሪንግ ሰርቪስ ከኛ ማግኘት ትችላላችሁ።